ሰላም ቤተሰብ እንዴት ናችሁልን? ዛሬም በሌላ ሜክ መኒ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁላችሁ ፕላትፎርም በብር የሚከፍል ከመሆኑም በላይ ትንሽ ኢንቨስትመንት ብቻ የሚጠይቅ ነገር ግን ብዙ ገንዘብ የምታተርፉበት ትልቅ ፕላትፎርም ነው። 100% ልታምኑት የምትችሉት ሲሆን ከዚህም በላይ በትላልቅ ፕሮጀክቶች የሚደገፍ ነው። በዚህ ቪዲዮ ላይ እንዴት ሬጂስተር እንደምናደርግ፣ እንዴት ኢንቨስት እንደምናደርግና በመጨረሻም የሰራነውን እንዴት ዊዝድሮ እንደምናደርግ ስቴፕ ባይ ስቴፕ አሳያችኋለሁ። ይህን ቪዲዮ ከመጀመራችን በፊት ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ በማድረግ ቤተሰብ እንድትሆኑን እንጠይቃለን። የዌብሳይቱን ሊንክ በኮሜንት ላይ አስቀምጥላችኋለሁ። ስለዚህ የዌብሳይቱን ሊንክ ተጭናችሁ ከገባችሁ በኋላ እንድትመዘገቡ እንደዚህ አይነት አማራጮችን ያቀርብላችኋል። የመጀመሪያው እዚህ ፎን ነምበር በሚለው ስር ስልክ ቁጥራችሁን ታስቀምጡለታላችሁ። በመቀጠል ሎጊን ፓስዋርድ በሚለው ስር የማትረሱትን የራሳችሁን ፓስዋርድ ታስገቡለታላችሁ። ከዚያም ኒክኔም በሚለው ስር ስማችሁን ታስገቡለታላችሁ ማለት ነው። በመቀጠል ኢንቪቴሽን ኮድ የሚለው ላይ ደግሞ እዚህ በስክሪኑ ላይ የማስቀምጥላችሁን ኮድ ታስገቡለታላችሁ። ከዚያም ቬሪፊኬሽን ኮድ የሚለው ላይ ደግሞ እቺን ሴንድ የሚለውን ትነኩትና ትጠብቁታላችሁ። ከዚያም ኮዱን ሲያስገባላችሁ ሬጂስተር ናው የሚለውን ግሪን በተን ትጫኑታላችሁ። ከዚያም በመቀጠል ፎን ነምበርና ሎጊን ፓስዋርድ ይጠይቃችኋል። እዚህም ጋር ቅድም ያስገባችሁትን የራሳችሁን ቁጥር ታስገባላችሁ። ከዚያም እዚህ ሎጊን ፓስዋርድ በሚለው ስር ደግሞ ቅድም ያስገባችሁትን ፓስዋርድ ታስገባላችሁ ማለት ነው። ከዚያም ሎጊን ናው የሚለውን ትነኩታላችሁ። ከዚያም ሴቲንግ ትሬድ ፓስዋርድ ወደሚለው አማራጭ ያስገባችኋል። እዚህ ቬሪፊኬሽን ኮድ የሚለው ላይ ሴንድ የሚለውን ትነኩታላችሁ። ይሄ ትሬድ ፓስዋርድ ማለት በኋላ ላይ ገንዘብ ከሰራችሁ በኋላ ስታወጡ የምታስገቡት ፓስዋርድ ነው። ስለዚህ የማትረሱትን 6 ዲጂት ፓስዋርድ ታስገባላችሁ ማለት ነው። ከዚያም አፕዴት ትሬድ ፓስዋርድ የሚለውን ትነኩታላችሁ። አሁን እንደምትመለከቱት በተሳካ ሁኔታ ሬጂስተር አድርገናል ማለት ነው። ይሄ የምትመለከቱት ሆም ፔጅ ነው። እዚህ ፕላትፎርም ላይ 3 አይነት ኢንቨስትመንት ፕላኖች ያሉት ሲሆን የመጀመሪያው ፊክስድ ፈንድ ሲሆን ብዙ አማራጮችም ያሉት ነው። የመጀመሪያው ፈንድ 1 ነው። ዋጋው 300 ብር ሲሆን ለ60 ቀናት የሚቆይ በቀን 120 ብር በመጨረሻ ላይም 7200 ብር የምታተርፉበት ነው። ፋውንድ 2 ደግሞ 1000 ብር ኢንቨስት አድርጋችሁ ይሄም ለ60 ቀናት የሚቆይ ሲሆን በቀን 420 ብር መጨረሻ ላይም 25200 ብር የምታተርፉበት ነው። በመቀጠል ፋውንድ 3 ነው። ይሄ ደግሞ 2000 ብር ኢንቨስት አድርጋችሁ በቀን 880 ብር በመጨረሻ ላይም 2800 ብር የምታተርፉበት ኢንቨስትመንት ፕላን ነው። ሌሎችም እስከ 8 ድረስ አማራጮች ያሉት ሲሆን መርጣችሁ አቅማችሁ የፈቀደውን መግዛት ትችላላችሁ። በመቀጠል ሁለተኛው ኢንቨስትመንት ፕላን ዴሊ ፈንድ ይባላል። ይሄም ወደ 8 አማራጮች ያሉት ሲሆን የመጀመሪያው ዴሊ ፈንድ 300 ብር ሲሆን ይሄም ለ3 ቀን የሚቆይ ሲሆን በቀን 195 ብር መጨረሻ ላይም 585 ብር የምታተርፉበት ነው። ሁለተኛው ፊክስድ ፈንድ 2 ሲሆን ይሄ ደግሞ 1500 ብር ኢንቨስት አድርገንበት ለ3 ቀን የሚቆይ ሲሆን በየቀኑ 1050 ብር በመጨረሻም 3150 ብር የምናተርፍበት ኢንቨስትመንት ፕላን ነው። ቀጠል ፈንድ 3 ሲሆን ደግሞ 4500 ብር ሲሆን ይሄም ለ3 ቀን የሚቆይ በቀን 3375 ብር የምትሰሩበት በመጨረሻም 10125 ብር የምታተርፉበት ነው። እንደምታዩት ሌሎችም አማራጮች አሉት። አቅማችሁ የሚፈቅደውን በመግዛት መስራት ትችላላችሁ። ሶስተኛው ኢንቨስትመንት ፕላን አክቲቪቲ ፈንድ ሲሆን ወደ 4 አይነት የፈንድ አይነቶች ያሉት ሲሆን ይሄም ከ300 ብር ጀምሮ ኢንቨስት አድርጋችሁ መስራት የምትችሉት ነው። የመጀመሪያው 300 ብር ሲሆን ይሄም ለ3 ቀን 150 ብር በመጨረሻም 450 ብር የምታተርፉበት ነው። ፈንድ 2 ደግሞ 600 ብር ሲሆን በቀን 306 ብር በመጨረሻም 918 ብር የምታተርፉበት ነው። ፈንድ 3 ደግሞ 1000 ብር ሲሆን በቀን 520 ብር በመጨረሻም 1560 ብር የምታተርፉበት ነው። ሌላም አንድ ቀሪ አማራጭ አለው። እንደምታዩት መርጣችሁ መግዛትና መስራት ትችላላችሁ። አሁን ፊክስድ ፈንድ እና ዴይሊ ፈንድ እየገዛን ስላገዛዙ
ስቴፕ ባይ ስቴፕ እየገዛን አብረን እንመለከታለን ማለት ነው። የመጀመሪያው የምናደርገው ነገር እዚህ ጋር ያለችውን በተን መጫን ነው። ከዚያም ስንገባ እንደዚህ አይነት አማራጮችን ያመጣልናል። ከዚያም ሪቻርጅ አማውንት የሚለውን በተን ላይ ልትገዙ ያሰባችሁትን የገንዘብ መጠን ትጽፋላችሁ። እኔ 600 ብዬዋለሁ። እናንተም ያሰባችሁትን የገንዘብ መጠን ታስገባላችሁ ማለት ነው። ከዚያም ሪቻርጅ ቻነል የሚለው ላይ ቻነል 1 የሚለውን ትመርጣላችሁ። ከዚያም በመጨረሻ ሪቻርጅ ናው ትሉታላችሁ። ከዚያም እንደዚህ ያመጣላችኋል። እዚህ ጋር የምትመለከቱትን አካውንት ነምበር ኮፒ ታደርጉና ልታስገቡ ያሰባችሁትን የገንዘብ መጠን በዚህ አካውንት ነምበር ታስገባላችሁ ማለት ነው። ያስገባችሁትን ገንዘብ ሪሲት ስክሪንሻት ማንሳት እንዳትረሱ። እኔ 600 ነው የማስገባው፣ ስለዚህ 600 ሪቻርጅ አደርጋለሁ ማለት ነው። ሪቻርጅ ካደረጋችሁ በኋላ ከባንክ የሚላክላችሁን ትራንዛክሽን አይዲ ኮፒ ታደርጉና እዚህ ጋር ታስገባላችሁ። ትራንዛክሽን አይዲ ለማታውቁ ስክሪኑ ላይ እንደምትመለከቱት የከፈላችሁበትን መለያ ኮድ ነው ማለት ነው። ከዚያም በመቀጠል አፕሎድ የሚለውን በተን ትጫኑትና ቅድም ያነሳችሁትን ስክሪንሾት አፕሎድ ታደርጉታላችሁ። ከዚያም በመጨረሻ ሰብሚት ትራንዛክሽን ኤፍቲ የሚለውን ትጫኑታላችሁ። ከዚያም እንደምታዩት ሪቻርጅ ያደረግነው ገንዘብ አካውንት ባላንሳችን ላይ ገብቷል ማለት ነው። በመቀጠል እነዚህን ፊክስድ ፈንድ እና ዴሊ ፈንድ በተባሉት አማራጮች ላይ እየገዛን እንመለከታለን ማለት ነው። በመጀመሪያ ፊክስድ ፈንድ በሚለው ላይ ፈንድ 1 የሚለውን ነው የምንገዛው። ስለዚህ ኢንቨስት ናው እንለዋለን። ከዚያም እንደዚህ ያመጣላችኋል። በድጋሚ ኢንቨስት ናው እንለዋለን። አሁን በተሳካ ሁኔታ ገዝተነዋል ማለት ነው። ይሄው እንደምታዩት ፐርቼዝ ሰክሰስፉል ብሎኛል። እዚህ ጋር ቪው ኦርደር የሚለውን በመንካት የገዛችሁትን ፕሮዳክት ማየት ትችላላችሁ ማለት ነው። ዴሊ ፈንድ የሚለውን ነው የምንገዛው። ስለዚህ ይህንንም ኢንቨስት ናው እንለዋለን። አሁንም ደግመን ኢንቨስት ናው ካልነው በኋላ እንደምታዩት ፐርቼዝ ሰክሰስፉል ብሎኛል። አሁንም ቪው ኦርደር በማለት የገዛነውን ፕሮዳክት ማየት እንችላለን ማለት ነው። ስለዚህ ሁለቱንም ፕሮዳክቶች በተሳካ ሁኔታ ገዝተን ጨርሰናል ማለት ነው። በመቀጠል እንዴት ዊዝድሮ እንደምናደርግና እንዴት እንደምንሰራ እናያለን ማለት ነው። በመጀመሪያ ሆም ፔጅ ላይ እንሄዳለን። ከዚያም ዊዝድሮ የሚለውን እንነካዋለን። ከዚያም ባይንድ ባንክ ካርድ የሚለውን እንነካዋለን። ከዚያም እንደዚህ አይነት አማራጭ ያመጣላችኋል። እዚህ አካውንት ኔም የሚለው ላይ የባንክ አካውንታችሁን ስም ታስገባላችሁ። በመቀጠል አካውንት ነምበር የሚለው ላይ ደግሞ አካውንት ነምበራችሁን ቁጥራችሁን ታስገባላችሁ ማለት ነው። ከዚያም USDT TRC20 የሚለውን ካለፋችሁት በኋላ የሚለው ላይ ቅድም ያስገባችሁትን ትሬድ ፓስዋርድ ታስገባላችሁ ማለት ነው። ስትጨርሱ አድ ባንክ ካርድ የሚለውን ትነኩታላችሁ። አሁን በተሳካ ሁኔታ ሙሉ የባንክ መረጃችሁን አስገብታችኋል ማለት ነው። አሁን የሚቀረው ገንዘቡን ወደ አካውንታችሁ መላክ ነው። ስለዚህ እዚህ አማውንት የሚለው ላይ የምታወጡትን የገንዘብ መጠን ታስገባላችሁ ማለት ነው። እንደምታዩት ከ150 ብር ጀምሮ ማውጣት ትችላላችሁ። ስለዚህ የምታወጡትን የገንዘብ መጠን ካስገባችሁ በኋላ እዚህ ትሬድ ፓስዋርድ የሚለው ላይ ቅድም ያስገባችሁትን ባለ 6 ዲጂት ፓስዋርድ ታስገባላችሁ ማለት ነው። ከዚያም ፔይ ታይፕ ላይ ኢቲቢ ካደረጋችሁ በኋላ አፕላይ ዊዝድሮ የሚለውን ትነኩታላችሁ ማለት ነው። እኔ 500 ብር ነው ዊዝድሮ ያዘዝኩት። ስለዚህ 25 ብር ታክስ ይቆርጥብኝና 475 ብር ወደ ባንክ አካውንቴ ይገባል ማለት ነው። ከዚያም በ2 ሰዓት ውስጥ ዊዝድሮ ያደረኩት ገንዘብ ይደርሰኛል ማለት ነው። አሁን እንደምትመለከቱት 475 ብር ደርሶኛል። በዚህ መንገድ ወደ አካውንቴ ይህን ገንዘብ ማስተላለፍ ችያለሁ ማለት ነው። እናንተም በዚህ መንገድ በየቀኑ የምትሰሩትን ገንዘብ በዚሁ መንገድ ማውጣት ትችላላችሁ። እንደምታዩት ሁሉም ነገር ቀላል ነው። ገንዘባችሁን መስራትም ማውጣትም የምትችሉበትን መንገድ በዚህ ቪዲዮ ላይ ተመልክተናል። ስለዚህ በዚህ መንገድ ገንዘባችሁን ማውጣትና መስራት ትችላላችሁ ማለት ነው። ስለ ፕላትፎርሙ ያልገባችሁ ነገር ካለ በስክሪኑ ላይ በማስቀምጥላችሁ የቴሌግራም ዩዘርኔም ልታገኙኝና ጥያቄዎቻችሁን ልጠይቁኝ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።